ይቺ የምትመለከቷት 200 የኢትዮጵያ ብር ወይንም ደግሞ ኖቱ ምናልባትም ከሰዓት በኋላ ወይ ከሰዓታት በኋላ 600 800 ወይንም ደግሞ ከዛ በላይ ገንዘብ ታመነጫለች ወይም ትሰራለች። ይሄ ማጂክ አይደለም። ሴንትራል ኢኮኖሚክ ኮንሰፕት ይባላል። አብረንኛው ዩ ስታርት ዴይ ካፌ ውስጥ ኦር ሰሞር ኢን አዲስ ማኪያቶ ተጠቀማችሁ ከዛ ስናክ ነገር ተጠቅማችሁ ቢላችሁ 200 ብር መጣ ዘን ያንን ከፍላችሁ ወጣችሁ ማለት ነው። ትራንዛክሽኑን እዚህ ጋር ኮምፕሊትድ ይሆናል። በቀጣይ ያ ካፌ ኦነርስ ስኳር አስፈልገው ስኳርን በለውና ለምሳሌ መግዛት ፈልጎ ሆልሴለሮች ጋር አቅራቢዎች ጋር ሄዶ 200 ብር ስለሆነ እንደምሳሌ ያዝ ነው በ200 ብር የሚችልለትን ያክል 2 ኪሎ ምናምን ገዛ ስኳር ከዛ 200 ብር ከፍሎ ሄደ ማለት ነው። ስለዚህ ትራንዛክሽን ቱ ኮምፕሊትድ ሆነ ማለት ነው። እዚህ ጋር በስተመጨረሻ ደግሞ ያ ሆልሴለር ወይንም ደግሞ አቅራቢው ሰፕላየሩ ለሌላ ከስተመር ደግሞ ዴሊቨሪ ለማድረግ ይሁን ለማድረስ በኮንትራት ታክሲ ሄደ አስቸኳይ ሆኖበት ለዛ ኮንትራት ደግሞ ለባለ ታክሲው 200 ብር ከፈለው። ስለዚህ ዘ ላስት ትራንዛክሽን ኢዝ ኮምፕሊትድ ማለት ነው። ዘን እዚህ ጋር የምናየው ምንድነው ይሄ ቬሎሲቲ ኦፍ መኒ የገንዘብ ትራንዛክሽኑ በፎርሙላ ማየት ከፈለጋችሁ ቶታል ቫሊዩ ኦፍ ትራንዛክሽን ኦቨር ቶታል መኒ ሰፕላይስ ኢን ሰርኩሌሽን አድርጋችሁ ማግኘት ትችላላችሁ ማለት ነው በፎርሙላ ደረጃ። ይሄ የገንዘብ ፍሰቱ ትራንዛክሽኑ ሲፈጥን አሁን ያየነው ትራንዛክሽኑ ምሳሌውን ብናየው ምንድነው የሚያሳየው ንግዳችሁ ጤናማ እንደሆነ ትራንዛክሽኑ አሪፍ ስለነበር ብሩ ሳይሆን ፍጥነቱና የሄደበት መንገድ ማለት ነው። ንግዳችሁ ጤናማ እንደሆነ እንዲሁም ደግሞ የሀገሪቷንም ኢኮኖሚ የሚያሳድግ ነው ማለት ነው። ነገር ግን ብር ካሽ የሚያዝ ከሆነ የካሽ ማከማቸት ሁኔታዎች ካሉ ጤናማ ንግድ አይኖርም፣ እንዲሁም ደግሞ የኢኮኖሚ እድገትም አይኖርም ማለት ነው በአንድ ሀገር ላይ። እነዚህን ሊያመጡ የሚችሎች ምክንያቶች አሉ። በእርግጥ ምን አውቆ ከማከማቸቱ በተጨማሪ እንደዚህ ካሽ እንዲያዝ የሚያደርጉ ነገሮች አሉ። ሚሲንግ ከስተመሮችን የማጣት ሰፕላየሮች የሚያስቸግሯችሁ ከሆነ የሎጂስቲክሶች ፍሪዝ የማድረግ እገዳዎች ሲበዛ በተደጋጋሚ እነዚህ ሶስቱ ደግሞ በተጨማሪም ኢንከማችሁ እንዲቀንስ ስለሚያደርጉ ኢንከማችሁ ደግሞ ሲቀንስ ያው ተመሳሳይ ይሆናል ማለት ነው። ነገር ግን ሶሉሽኑ ምንድነው መፍትሄውስ ምንድነው የሚለውን ነገር አብዛኞቻችሁ መፍትሄዎቹን አሁን መንግስት እየወሰዳቸው ያሉ ነገሮች አሉ። ስፔሻሊ ከቅርብ ጊዜ ጀምሮ ዲጂታል ነገሮች ግዴታም ጭምር ሆነዋል አይደል? ከፋይዳ ጀምሮ ሲቪ መጠቀም፣ ቴሌብር፣ ሌላ ዲጂታል ዋሌቶችን ትጠቀማላችሁ ያው ካሽ እንዳይከማች ማለት ነው። ስለዚህ ዲጂታል ነገሮችን ፑሽ ያደርጋል ማለት ነው እንደ መፍትሄ። በሁለተኛ ደረጃ ባንክ አካውንት ክፈቱ። የምታዩት ነው በየቦታው በየሜዳው ቤትም በቃ እስኪሰለቻችሁ ድረስ የኛ ኢንተረስት ሬት ይጨምራል፣ ብድር እነዚህ እናበድራችኋለን የሚል ከካሽ ወታችሁ ሴቭ እንድታደርጉ የማበረታታት ስራ ባንኮችም ይሰራሉ ማለት ነው። ሌላ በሶስተኛ ደረጃ ደግሞ ፖሊሲዎች ይቀያየራሉ በየጊዜው። በቅርብ ጊዜ እንደምት 20 ሺህ አይ ቲንክ 50 ሺህ አሁን 50 ሺህ ብር ካሽ ሊሚት ይደረጋል። ፎርማል ከነበረው ካሽ 50 ሺህ ብር ሊሚት ይደረግባቸዋል። እነዚህ አይነት ውሳኔዎችን እርምጃዎችም ይወሰዳሉ ማለት ነው። ስለዚህ እናንተ አሁን ቅድም የጠቀስናቸው ሚሲንግ ከስተመር የምታደርጉ ከሆነ ከሰፕላየር ጋር ችግር ካለባችሁ፣ ሎጂስቲክስ ላይ በጊዜው እገዳ የሚያጋጥማችሁ ከሆነ ኢንከማችሁ እየቀነሰ ከሆነ ከእናንተ ሙያ በተጨማሪ ከምትሰሩ ስራ በተጨማሪ ፋይናንሻል አሴስመንት ይፈልጋል ማለት ነው። ስለዚህ እሱን ማሰራት ካሽ ፍሏችሁን ማየት ማጥናት ይፈልጋል ማለት ነው። እሱን ደግሞ አብረን መስራት እንችላለን። ስልካችሁን ባዮ ላይ ያለ ቴሌግራም ቻናል አለን፣ እሱን መቀላቀል ትችላላችሁ። እዚህ ቲክቶክ ላይም ዴም ማድረጋችሁን ማውራት መተጋገዝ እንችላለን ማለት ነው። ቪዲዮ ከተመቻችሁ እንደተለመደው ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ኮሜንት ሴክሽን ላይ ሀሳብ አስተያየት አስቀምጡልኝ። ያግዟል፣ ይጠቅማል ለምትሉ ሰው ሪፖስት ሼር አድርጉት። ቴንክ ዩ። መልካም ቀን።